አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራዲ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እንግዲህ ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በተለይ በገጠር ያላችሁ እህቶቼ ያው ታውቁታላችሁ እና ውድ እህቶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ እዩት እና ዛሬ ያው ምንድነው ወቅታዊ ጉዳይ ብዬ ልዘግበው እንዴ? እና ዛሬው በወቅት የሚሰራ ነው። ታለፈ ወዲህ ሐምሌ ከገባ ታገልግሎት ውጭ ነው ማለት ነው የሚሆነው። እና ዛሬ ያው እንጨታችንን እየከመርን ነው ዝናቡ ሳይመጣ። ያው እንደምትመለከቱት ነው ብዙም አይበይንም መሰለኝ እንጂ ከፍ 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 እያለ ነው ማለት ነው። መጥቻለሁ ቶሎ በሉ ተዘጋጁ እያለን ነው ሐምሌው እና እኛም ደግሞ እሺ መርሐባ ብለን እየተዘጋጀን ነው ማለት ነው። እንግዲህ ያው ሽሮ በርበሬ ይዘጋጃል፣ የእንጀራ እህል ይዘጋጃል፣ እንጨት ይሰበራል፣ ይከመራል። እንኳን ዝናብ መጥቶት ዝናብ እንኳን ሳይመታው ያው ሌት ቀን ወሊስም ስላለ አቤት ያ ወሊስም እንደው መች ነጋ ይመስላል። አሁን እንግዲህ መጣ። እኔማ በነገራችን ላይ ዝናብ አልወድም ውድ እህቶቼ፣ ክረምት አልወድም። ያው ግድ ሀገሬ ስለሆነብኝ ነው እንጂ ክረምት ሲመጣ በጣም ይጨንቀኛል። የሚነጋ አይመስለኝም ማለት ነው። እርጥበቱ ሸጀራው ምናምን ደስ ይለኝ እና ግን ዝናቡ አንዳንድ ጊዜ ወሊስ ሲሆን እንደው መቼ ይሆን ፀሐይ የሚወጣው በዛው ጠፍታ የምትቀር ሁሉ ነው የሚመስለኝ ፀሐይዋ ማለት ነው። እና እንግዲህ ያው በሐምሌ እንጨት ሰበራ እህል ላስፈጭ ሽሮ በርበሬ ላዘጋጅ ምናምን ቅመም ተራ ምናምን መልከስከስ ገበያ ምናምን መልከስከስ መትኮስኮስ የሚባል ነገር የለም። ማለዲያ ይነሳል። ከዚህ ከተከመረው እንጨት ይማገዳል። ቶቶሎ አብስሎ ምግቡን መሮጥ ነው ማለት ነው። እንዴት አደራችሁ ማይባባል ጎረቤትና ጎረቤት በቃ አይታይም። በየት እንዴት ተሄድን በየት እንዴት ተወጣ ማይታይ እኔ ቀዲም ነው ማለት ነው። ስለዚህ እንግዲህ እንጨት ክመራውም ደግሞ እየተናደብኝ ነው። ብዙም ጠቅማ ምናምን ሲሆን በሱ ይያያዛል። ይሄ ግን ኩበትና ባህር ዛፍ ብቻ ስለሆነ እየተናደብኝ ነው። እንግዲህ ያው እናቱ ሆድ ተምሮ የሚመጣ የለም አይደል የሚባለው። ባላቅበትም እዛው ልሞክረው። ሙከራንም ያህል ነገር የለም። መሸነፍ አላቅም ብሎ መተው ነው። እንግዲህ ደግሞ አቅበታለሁ ብዬ ተከመርኩት ወይንም ሊቆምልኝ ስለሚችል ያው እንግዲህ እንጨቴንም እየከማመርኩ ነው ውድ እህቶቼ። እስኪ እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንግዲህ ደግሞ ወዲ አረም ዘህር ደግሞ እንዲያሳያችሁ ማለት ነው።
እንግዲህ ውድ የሀገሬ ልጆች ሀገራችንንም ሰላም ያደርግልን። የሀገር ሰላም ካለ ሐምሌውም መጣ፣ ክረምትም መጣ፣ በጋም መጣ፣ ሁሉም ነገር በሰላም ያልፋል ማለት ነው። የሀገር ሰላም ካለለ ግን ሁሉም ክረምት ማለት ነው። እና እንግዲህ ሀገራችንን ሰላም ያደርግልን። በውጭም ከሀገር ውጭም ያለን ከሀገር ውስጥም ያለ ሁሉም ሰላም ይሁን ነው የምለው። እንግዲህ አላህ እንዲሁ በሁሉም ሀገር ያለውን ሰላም ያደርገን። የሰው ልጅ እኮ እለተ ሞቱ እስከሚደርስ ድረስ አላህ ይዞት ሲሄድ ምንም አይደረግም። በቃ ይሄድ፣ በቀናችን ስንደርስ እንሙት። ግን ባልሆነ በሰው እጅ መሞት እንደገና ደግሞ በሀገር ሰላም ተሰቃይቶ መሞት በጣም ይከብዳል። እና ሀገራችንን ሰላም ያደርግልን እያላችሁ እህቶቼ ዱዓ አድርጎ ሀገር ሰላም ትሁን። የወጣም በሰላም ገብቶ ሀገሩ ላይ ይኑር። ሀገራችሁ ላይ ለመግባት ያብቃችሁ። እና በሀገር ላይ ምንም ጭክመራ ቢሆን ጭሰበራ ቢሆን ሁሉም ነገር ደስታ ነው። በቃ ሰርግ ቢሆን ሁሉም ቢሆን ግን በሰው ሀገር ሆኖ ግን እኔ በፊት አሁን ኤዲን ሆነ አረፋን ምንም ቢሆን ምን ኤዲና አረፋ አይመስለኝም። በቃ አረብ ሀገር ሁኔ ማለት ነው። እዛ ሀገር ግን አይደለም ባላቱም ሞቱም ራሱ ያው ሰርግ በሉት ሀገሩ ላይ በጣም ነው ደስ የሚለው በሰው